እናስቀድሳለን አንቀበልም። የሚገርም ነው። አባታችን የሚለውን ጸሎት እንጸልያለን፣ ግን ቂመኞች ነን። ወንድምን ውደድ ብለን እንሰብካለን፣ ግን ደግሞ እንጠላለን። እንዴት እንደሚምረን ማንም ሰው ወጥቶ እንደሚያስፈራራን አይደለም። በጣም ቸር ነው፣ ግን በቸርነቱ ሲቀለድበት ነው ማለት ነው። ውስጥ ለውስጥ ክደት ተጀምሯል። ታውቃላችሁ አይደል? ሰው ወደ ቅዳሴ በሚወጣበት ሰዓት ጠዋት 12 ሰዓት አስፋልት ላይ ፊሽካ እየተነፋ ሰው አንገቱ ላይ ማተብ ያለበት ሰው ልጁን ሚስቱን ይዞ አስፋልት ላይ ይዘላል። ነውር ነው በጣም። ቤተክርስቲያን በምንሄድበት በምናስቀድስበት ሰዓት ዓለም ይጠራናል። ሌላ ቀን ሳይጠፋ ቀርቶ እንደርሳለን እኮ ችግር የለውም። በዩኒቨርሲቲ ደረጃ እኮ ፈተና ማውጣት አይችልም አንድ መምህር። ታውቃላችሁ አይደል? በሰንበተ ክርስቲያን ፈተና መጥራት አይችልም፣ ህጉ ይከለክላል። ሌባ ሰው አደራ ሲሰጠው እግዚአብሔር ይስጥልኝ ብሎ ይቀበላል። ምን አይነት ሰው አልኳችሁ? እጃቸው ላይ ገንዘብ ይገባል። ደግሞ ሲናገሩ ሰሟቸውላችሁ። የዘንድሮ ገንዘብ እኮ ምንም ረድኤት የለውም ይላል። ዝም ብሎ ራዩ ላይ እርግብ ተስሎ ወፍ ተስሎ ታዲያ ሊበረክት ነው ሄደ። ብዙ ሰው እንደሱ ነው። ደግሞ ስንት ነው የምታገኘው? ምን ዋጋ አለው? በመዳራት በስጋ ምኞት፣ በስካር፣ በዘፈን፣ ያለ ልክ በመጠጣት፣ ነውር ባለበት ጣዖት በማምለክ የተመላለሳችሁበት ያለፈው ዘመን ይብቃ። ነገሮች በሙሉ ስንሞት የሚያበቁ የሚመስላቸው ልጆች አሉ። በጭራሽ እንደሱ አለ። ከባድ ጥያቄ አለ። የብድር ዕድሜ በሚል ርዕስ ነው የምንነጋገር። የምን ዕድሜ አልኳችሁ? የብድር ዕድሜ። ያበደረን እግዚአብሔር ነው፣ ተበዳሪዎቹ እኛ ነን። አንድ አበዳሪና አንድ ተበዳሪ በዚህ ምድር ላይ ማለት ነው ብድርን በተመለከተ እንዴት እንደሚያስተዳድሩት ይታወቃል። ለምሳሌ ብድር የሚያበድር አካል ባንክ ቤት ሊሆን ይችላል፣ ሌሎች የተደራጁ ማህበራት ሊሆን ይችላሉ። ብድር የሚበደረው ሰው የሚሰራውን ስራ መጀመሪያ አሳማኝ በሆነ መልኩ ሲያቀርብ ፕሮፖዛል የምንለው ማለት ነው። ይህንን እቅድ ሲያስቀምጥ ከዛ ባለሙያዎቹ አይተው ያዋጣናል አያዋጣንም የሚለውን ነገር ወስነው መያዣ ይዘው የሚያበድሩት። እኔ በጣም ይገርመኛል። አሁን እግዚአብሔር እድሜ ሊሰጠን ሲፈልግ እና እኛ እድሜ እንበደር ብለን ስንጠይቀው በሚጨምርላችሁ እድሜ የምትሰሩትን ስራ ፕሮፖዛል ወይም ደግሞ እቅዳችሁን አምጡ ቢለን ስንት ሰው እድሜ ይጨምርለታል ብላችሁ ታስባላችሁ? በጣም ከባድ ነው። በዚህ ሰነፎች ስለሆንን ማለት ነው። የሚያሳምነኝ ይህን ዓመት እንድጨምርልህ እኔን የሚያሳምን እቅድ አምጣ ቢለን እግዚአብሔር ማለት ነው። ምን አይነት እቅድ አውጥተን እናቀርብለታለን? የትኛው እቅድ ያልፋል? በጣም ከባድ ነው። ልመናቸው በጣም የሚገርም ነው። እድሜ ለንስሐ ስጠኝ ይላሉ ኢትዮጵያ። ዘመኑ ለፍስሐ አድርግልኝ። ዘመን የደስታ ቢሆን የፍስሐ ቢሆን እና በእድሜያችን ግን ንስሐ ማንገባ ከሆነ ምንም ጥቅም የለውም። ዘመኑ የፍስሐ መሆኑ ጥሩ ነው፣ የደስታ መሆኑ ጥሩ ነው። የሐውክ የብጥብጥ ቢሆን ምንም ጥቅም የለውም። እድሜ የራሳችን የግላችን የኛ ከዘመን ተዘብሎ የሚሰጠን ማለት ነው። በዘመን አናዝም፣ በእድሜያችን ግን ልናዝ እንችላለን። በእድሜያችን እናዛለን ማለት በተሰጠን እድል ተጠቅመን ስራ መስራት እንችላለን። አሁን በዚህ ጉባኤ በእውነት ሰዎች እኮ አሁን ዓመት ባሉን የሚያከብሩት ቅዳሜና እሑድን ማለት ነው በመብል በመጠጣት ነው። ጥሩ አይደለም እያልኳቸው አይደለም፣ ግን ነፍስን እስከ መጨፍለቅ ደረጃ የሚያስደርስ አይደለም። በዚህ መልኩ ተሰባስቦ እግዚአብሔር ቃል እየሰሙ እየዘመሩ አዲሱ ዘመን የተጨመረልንን እድሜ እያስታወስን እግዚአብሔርን እያመሰገኑ በቤቱ መገኘት ትልቅ እድል በእውነት እግዚአብሔር አባቶቻችንን ይጠብቅልን በእድሜ በጤና ማለት ነው። ለመሰብሰብ ከባድ ጥረት ከባድ ድካም ስላለ ነው ስለማውቀው እና ይህንን ልመና የሚለምኑት ኢትዮጵያውያን በዚህ በሉቃስ ወንጌል በምዕራፍ 13 ላይ አንድ የተነገረ ምሳሌያዊ ታሪክ አለ። እግዚአብሔር ሁልጊዜ ሲመስል ባለ ነገር ነው ይላሉ ሊቃውንት፣ በሌለ ነገር አይደለም። እና ምሳሌው ምን ይላል? አንዲት የወይን ስፍራ ነበረች። በወይኑ ስፍራ ላይ የተተከለች ደግሞ አንዲት በለስ ነበረች። በወይን ስፍራ ላይ የተተከለ በለስ። የወይኑ ባለቤት ከበለሷ ፍሬ ፈልጎ 3 ዓመት ተመላለሰ ይላል። 3 ዓመት ገበሬው ወይም የወይኑ የእርሻው ባለቤት 3 ዓመት ተመላለሰ። 3 ዓመት ግን ፍሬ አላፈራችም። በ3ኛው ዓመት ግን ወደ 4ኛው ዓመት መሸጋገር የለባትም ማለት ባለቤቱ እና ጠባቂውን ጠራውና ከዚህች በለስ ፍሬ ለመፈለግ 3 ዓመት ተመላልሻለሁ፣ ፍሬ ግን አላገኘሁባትም። ስለዚህ ምድሪቱን ከምታጎሳቁል ቁረጣት እና ጣላት። ይሄኛው ጠባቂው ደግሞ
ባለሟልነቱ ስላለው በጌታው ፊት የተለየ ክብርና ሞገስ ስላለው የታዘዘውን ብቻ አይደለም የሚሰራው፣ ሐሳብ አስተያየትን የመስጠት ባለሟልነት ስላለው ጌታ ሆይ አንተ ትክክል ነው፣ 3 ዓመት ተመላልሰሃል፣ ፍሬ አትተባታል። አሁን ደግሞ ስለኔ ስትል 1 ዓመት ተውልኛል። ዙሪያዋን ልኮትኩታል፣ ድንጋዩን ጠጠሩን ላንሳላት፣ የሚገባውን ማዳበሪያ ምግብ ላቅርብላት፣ 1 ዓመት ተዋት አለና የመጨረሻው ንግግር በጣም የሚገርም ነው። ጌታ ሆይ ዙሪያዋን እስክኮተኩታት እና ፍግ እስካስታቅፋት ድረስ በዚህች ዓመት ደግሞ ተዋት፣ ወደፊት ብታፈራ ደህና ነው፣ ባታፈራ ወይም ያለበለዚያ ግን ትቆርጣታለህ አለው ይላል። ታሪኩ እዚህ ጋር የሚቆመው የእርሻው ባለቤት ተመልሶ አልመጣም። ምልልሱ ቤት ለምንድን ነው ሲባል ይሄ የኛ ህይወት ስለሆነ ይቀጥላል። በሎሳስ ይቀጥላል። የወይን ስፍራ የተባለችው ቤተክርስቲያን ነች። ወይን የተባሉት ቅዱሳን ናቸው። በወይን ስፍራ የተተከሉ በለሶች የማይገባን እኛ ነው ያለፈው። በወይን ስፍራ እውነት በሚነገርባት፣ ጽድቅ በሚሰበክባት፣ ቅዱሳን ሰማያዊና ምድራውያን በሚገናኙባት ርትዕት ንጽሕት በሆነች ቤተክርስቲያን ውስጥ የተገኘነው እኛ ነን። ምንም እንኳን ባንቆር፣ ምንም እንኳን የቀማነውን ባንመልስ፣ ምንም እንኳን ንስሐ ባንገባ፣ እሱ ነው በደስ እንደ ወይኖቹ አይደለም። ግን ያለ ስፍራችን ቆመናል። እናስቀድሳለን፣ አንቀበልም። የሚገርም ነው። አባታችን የሚለውን ጸሎት እንጸልያለን፣ ግን ቂመኞች ነን። ወንድምን ውደድ ብለን እንሰብካለን፣ ግን ደግሞ እንጠላለን። የምንሰራቸው ስራዎች ከቤተ ክርስቲያን ሕግና ስርዓት ወይም ከቅዱሳት መጽሐፍት አስተምሮ ውጪ ነው፣ ይታወቃል። ደካሞች ስለሆነ ማለት ነው። አንተ እንዲህ ብለህ የምትሰብክ የራስን ቤት ደግሞ እንዲህ የምታደርግ ይለናል መጽሐፍ ቅዱስ። በጣም የሚገርም ነው። ተቃራኒ ነው ህይወታችን። አያችሁ፣ በማይገባን ቦታ እንዲገባን አድርጎ ያስቀመጠን እግዚአብሔር ይፈልጋል ፍሬ፣ ግን ደግሞ አላገኘም። ግን ደግሞ እንድትቆረጥ ወሰነ። ጠባቂው ቀረበና አይሆንም 1 ዓመት ተዋታል። እንግዲህ ጠባቂ የተባለው እንደ ቅርበታችን ቅዱሳን መላእክት ናቸው። የቅዱስ ሚካኤል ወዳጅ የሆናችሁ ሰዎች ካላችሁ እሱ ለምኖላችሁ ነው። የተክለ ሃይማኖት ወዳጅ ካላችሁ እሳቸው ተማጽነው ነው። የገብረ መንፈስ ቅዱስ ወዳጆች ካላችሁ እንደዚህ፣ ካለዛ ጠባቂ መላካችሁ ደግሞ የንስሐ አባቶቻችሁ ማለት ነው። የንስሐ አባቶቻችሁ እንዳየው መቅደስ ውስጥ ቅዱስ ሥጋውን ክቡር ደሙን ሲቀበል እንዳየው ነጭ ለብሶ አደራህን ስለሚል አበሳው እነሱ ጋር ስላለ ያን ሁሉ ልመና ሰምቶ ነው ብታፈራ ደህና ነው፣ ባታፈራ ግን ትቆርጣታለህ። ያስፈራል። እግዚአብሔር ከዚህ ይሰውረን ሁላችንን። ግን የቸርነት ባለቤት ነው እግዚአብሔር። ላስፈራራችሁ አይደለም፣ በጣም ቸር ነው። ቸርነቱን ተማምነን በቸርነቱ እንዳንቀልድ ነው እንጂ ከምናስበው በላይ ቸር ነው እግዚአብሔር። ከምናስበው አባ ለትጹን የሚባል አንድ ቅዱስ አለ። መጽሐፈ ሲሳራዊ ታሪኩ ተጽፏል። እና የአንድ ገዳም አበምኔት ነፍስ ውጪ ነፍስ ግቢ ላይ እሱ እየመጣ ይጠይቃቸው ነበር። እና ድንገት ከቅዳሴ በኋላ እዛ ገዳም ላይ ሲደርስ መነኮሳት ከበው ያለቅሳሉ። አበምኔቱም እዛ ተኝቷል። ነፍሱ ከስጋው ልትለይ ነው። በጣም ይወዱታል፣ ያከብሩታል። በቃ አባታችንን ልናጣው ነው ብለው ከበው ያለቅሳሉ። ጠጋ አለና አይ ሁሉም ያለቅሳል። ከዛ ምንድነው ነገሩ ብሎ ጠየቀ። ሁሉንም ዞር አድርግልኝና ለአንተ ብቻ የምነግርህ ነገር አለ አለ። ለአባ ለትጹን ትልቅ የበቃ ጻድቅ የገዳሙ አበምኔት ማለት ነው። ሁሉንም መነኮሳት ካስወገደ በኋላ ጠጋ ብሎ ምንድነው ነገሩ አለ። አሁን ለዚህ ጉባኤ የማይመጥኑ ብዙ የኃጢአት አይነቶችን ነገሩ። ይሄን ሁሉ አድርጌያለሁ፣ ነፍሴ በቀጥታ ወደ ገሃነመ እሳት ነው የምትገባው። እነዚህ አያውቁም፣ መነኮሳቱ እያለቀሱልኝ ነው። የሚያዩት አካል ነው። እኔ ግን ይሄን አድርጌያለሁ። አንዱ በጣም የሚገርማችሁ ክህነት ለመቀበል ሄጄ ለክህነት አትገባም ስባል ወደ ሌላ ቦታ ሄጄ አጭበርብሬ ክህነት ተቀብዬ መጣሁ አልኩኝ። ራቅ ያለ ቦታ ላይ ሄዶ ማለት ነው። ከርሞ መጣና ምንድነው ክህነት ተቀብዬ መጥቻለሁ ሳይቀበል ማለት ነው። ገብቶ ይቀድስ ነበር ይላል አይደል? እግዚአብሔር ነው ያለ ክህነት ማለት ነው። ይሄን ሁሉ አድርጌያለሁ እንደምሞት አውቃለሁ። ደግሞ ርኩሳን መናፍስት ከበው ያያል። ይሄ አባለት ውስጥ እቺ ነፍስ የኛ ናት ብሎ ማለት ነው። ነፍሱ ከስጋው ተለየች። ከአባለቱን ሄደ ወደ ባቱ ከእግዚአብሔር ጋር ግብ ገጠመ። ማራት እቺ ነፍስ ማራት ብሎ ይሄን ሁሉ አድርጎ ማረው። የማትምረው ከሆነ እኔን ከህልውና ደምስሰኛለሁ። ይቺ ነፍስ መጥፋት የለባትም። ስለ አባ ለትጹን ብሎ ቸርነቱን ተመልከቱ። ስለ አባ ለትጹን ብሎ
ወደ መንግስተ ሰማያት ወደ ገነት ከገባ ደግሞ የሚያስተምረው ትምህርት ከባድ ስለሆነ ያችን ነፍስ አምጧት ብሎ መላእክትን ካዘዘ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በእጁ ይዞ እንዳልተፈጠረች አደረጋት ይላል። ማህባልቦ ሀበቦ እንዳመጣው ይንን አለ ካለመኖር ወደ መኖር እንዳመጣው ከመኖር ወደ አለመኖር እንደሚቀይረው ያችን ነፍስ እንዳልኖረች እንዳልተፈጠረች አድርጎ አጠፋት። እንዳትሰርቅም እንዳትጎደል ማለት ቸርነቱ ነው። እግዚአብሔር አይታወቅም እንዴት እንደሚምረን ማንም ሰው ወጥቶ እንደሚያስፈራራን አይደለም። በጣም ቸር ነው። ግን በቸርነቱ ሲቀለድበት ነው አይወድም። በቸርነቱ ሲቀለድበት ማለት ነው። ስለዚህ በዚህ ምክንያት ነው እዚህ ያለ ነው። እድሜ የግላችን ከእግዚአብሔር ዘንድ ተሰፍሮ ተቆጥሮ የሚሰጠን ንስሐ በፈቃዳችን የምንፈጽመው ኑዛዜ ከካህኑ ጋር የምንፈጽመው ምስጢር ነው። ጥያቄያቸው ምክንያታዊ ነው። ኢትዮጵያውያን እድሜውን ለንስሐ ጨምርልኝ፣ ዘመኑን የፍስሐ አድርግልኝ ይላል። በእድሜ ዙሪያ 4 አይነት ሰዎች አሉ። ከአራቱ አይነት ሰዎች እኛ የቱ ጋር እንደሆንን ራሳችንን እንድንፈልግ እነዚህን ተናግሬ ነው ማጠቃለል። 4 አይነት ሰዎች አሉ በእድሜ ዙሪያ ማለት ነው። ይኸውላችሁ በመጽሐፈ ኢዮብ ምዕራፍ 14 ቁጥር 5 ላይ የሰው እድሜ የተወሰነ ነው፣ የወሩ ቁጥርም በአንተ ዘንድ ነው፣ እርሱ ሊተላለፈው የማይቻለውን ዳርቻ አደረክለት ይላል። የእድሜ ቁጥር የተወሰነ ነው። አንዳንዱ ሰው በጠዋት ተነስቶ ስፖርት ይሰራና እንዴት ነው ስንለው እድሜ ያረዝማል ይላል። እድሜ ያረዝማል። እድሜ ያረዝማው እግዚአብሔር ብቻ ነው። ስፖርት እድሜ ያረዝማል። የተሰጠህን እድሜ ግን ያለ ህመም እንድታሳልፈው ሊጠቅም ይችላል። ሰውነት ተሳስሮ አጉል ከምትሆን ሰውነት ፈታ ብሎ ስራ እንድትሰራ ሊያደርግ ይችላል። እድሜ ግን አይጨምርም። እድሜማ የተወሰነ ነው ይላል። ያን እድሜ ግን በአግባቡ እንድንጠቀምበት ሊያገለግለን ይችላል። መንቀሳቀስ ሰውነታችን ሕያው እስከሆነ ድረስ ማለት ነው። ግን ቅዳሴ አቋርጦ አይደለም አሁን እንደተጀመረው ማለት ነው። ውስጥ ለውስጥ ክደት ተጀምሯል። ታውቃላችሁ አይደል? ሰው ወደ ቅዳሴ በሚወጣበት ሰዓት ጠዋት 12 ሰዓት አስፋልት ላይ ፊሽካ እየተነፋ ሰው አንገቱ ላይ ማተብ ያለበት ሰው ልጁን ሚስቱን ይዞ አስፋልት ላይ ይዘላል። ነውር ነው በጣም በሰንበተ ክርስቲያን ነውር ነው። ከቤተክርስቲያን መልስ ነው መደረግ ያለበት። ቤተክርስቲያን በምንሄድበት በምናስቀድስበት ሰዓት ዓለም ይጠራናል። ሌላ ቀን ሳይጠፋ ቀርቶ እንደርሳለን እኮ ችግር የለውም። አስቀድሰን 4 ሰዓት 5 ሰዓት ይደረሳል። ከዛ በኋላ ተኝተን ነው የምንውለው። ልክ ቤተክርስቲያን እንደሄደ ነው የሚቆጥረው። ልጆቹን ሁሉ ይዞ ደግሞ ያሳዝናል በመኪና ማለት ነው። ቤተክርስቲያን ማምጣት ሲገባው ይሄ ነውር ነው። እኔ አያቸዋለሁ ብዙዎቹ አንገታቸው ላይ ማተብ አይተው አስረው ሳይ በጣም ነው ማዘነው። በጣም ሁሉም በፈረቃ ነው የምንሰራው እንደ ፋብሪካ ሰራተኛ። የሆነ ሰው የሚያሰልፈናል፣ የሆነ ሰው ደግሞ ቤተክርስቲያን ትጠራናለች። እዛም ቦታ ክርስቲያን በጣም ቁጥብ ነው መሆን ያለበት። በጣም ሌሎቹ ነው ከኛ መማር ያለባቸው። ዶሚኔት ማድረግ አለብን። የሰንበት ቅዳሴ ነው እንዴ? ድር ብቆም ስንጠራ ቅዳሴ ነው ማለት አለብን። ጽዳትን ስንጠራ ቅዳሴ ነው። በዩኒቨርሲቲ ደረጃ እኮ ፈተና ማውጣት አይችልም አንድ መምህር። ታውቃላችሁ አይደል? በሰንበተ ክርስቲያን ፈተና መጥራት አይችልም፣ ህጉ ይከለክላል። በሰንበተ ክርስቲያን ፈተና መጥራት አይችልም፣ ማውጣት አይችልም፣ በፈቃደኝነት ካልሆነ በስተቀር ማለት ነው። እየሞከሩ ቦርቦረው ነው። የእግዚአብሔር ቀን የምትባለው እሷ ናት። የት ነው የምናከብራት? እሷ ዞሮ እድሜያችን የተወሰነና የተቆጠረ ነው። 4 አይነት ሰዎች አሉ በእድሜ ዙሪያ ማለት ነው። የመጀመሪያዎቹ ሰዎች እድሜ አባካኞች ይባላሉ። በጣም የሚገርም ነው። እድሜ የሚያባክኑ ይባላሉ። ሁለተኛዎቹ ሰዎች እድሜ በቃኝ ባዮች ይባላሉ። አሁን እዚህ ውስጥ ከአራቱ የቱ ነኝ የሚለውን በኋላ ላይ ለእናንተ ሊሰራ ተችለ ማለት። ሁለተኛዎቹ እድሜ በቃኝ የሚሉ ናቸው። ሶስተኛዎቹ ለእድሜ ግድ የለሾች ናቸው። ስለ እድሜ ምንም ግድ የሌላቸው ማለት ነው። አራተኛዎቹ እና የመጨረሻዎቹ እድሜ ለማኞች ናቸው። እነዚህም በተወሰነ ደቂቃ አለፍ እያደረግን እናያቸዋለን። የመጀመሪያው እድሜ አባካኞች። ማባከን ማለት መንዛት ማለት ነው፣ መበተን ማለት ነው፣ ያለ ጥቅም ማዋል ማለት ነው። እድሜ ለምን እንደሚሰጣቸው የማያውቁ ናቸው። እነዚህ በእጅ የያዙት ምን ከምን ይቆጠራል የሚባለው ማለት ነው። ተሰጣቸውን እድሜ በጣም ያሳዝናል። አንዳንዶቹ እድሜ ማን እንደጨመረላቸው እንኳን የማያውቁ ሰዎች አሉ። ምክንያቱም ሄደው የተጨመረውን ዘመን የሚቀበሉት ቡና ቤት ነው፣ ጭፈራ ቤት ነው የሚቀበሉት። ከዋዜማው ሲጨፍሩ ያድራሉ። ጠዋት ላይ
በየሜዳው ይወድቃሉ። በቃ ወደ አዲሱ ዘመን ተሸጋግረናል ማለት ነው። በእነሱ ተቀብለውታል። ስለዚህ ዝም ብሎ ነው የሚባክን። የምን እንደተጨመረላቸው አያውቁም፣ ማን እንደጨመረላቸው አያውቁም፣ የት እንደሚቀበሉትም አያውቁም። ኢትዮጵያውያን ምን ይላሉ? ሌባ ሰው አደራ ሲሰጠው እግዚአብሔር ይስጥልኝ ብሎ ይቀበላል ይላል። ምን አይነት ሰው አልኳችሁ? ምን ሲሰጠው ምን ብሎ ይቀበላል? ሰው አደራ ሲሰጠው እግዚአብሔር ይስጥልኝ ይላል። ስለመረጣችሁ እግዚአብሔር ይስጥልኝ ካለ ሰውየው በጣም አደገኛ ነው። በጣም ከባድ ነው። አመስግኖ ከጀመረ ሌባ ሰው አደራ ይሄን ነገር አደራ ብለህ ስትሰጠው እግዚአብሔር ይስጥልኝ ካለ ቶሎ ተቀበሉ ይላል። አይሰጥም፣ በቃ ወስዶታል። እና እድሜንም እየጨፈርክ ከተቀበልከው በንዝላልነት ከተቀበልከው እንደምታባክነው የታወቀ ነው። ያስፈራል። አሁን ቅድም ከነገርኳቸው አንፃር ብታፈራ ደህና ነው። እችን ዓመት ተዋት ተብሎ የተሰጠው ሰው እንዴት ነው የሚኖረው? ስራውን ነው የሚገመገመው ቁጭ ብሎ ማለት ነው። ምንድነው ያልሰራሁት? ምንድነው ማድረግ ያለብኝ በዚህ ዓመት? ከነፍሱ ጋር የተገናኘ የሳተውን ነገር ቁጭ ብሎ በተሰጠው እድሜ በተሰጠው እድል ማለት ነው የሚያስበው። ዝም ብለው የሚያባክኑ እቁብ በልተው ይገርመኛል። እቁብ አሁን በየወሩ የጣሉት እና ተሰብስቦ የሚሰጣቸው ነው። የእነሱ አይመስላቸውም። ከበር መልስ ይጋብዛሉ፣ ይነዙታል። ደሞዝም ተቀብለው አንዳንድ ሰዎች ልክ የደሞዝ ቀን እንገናኝ፣ የደሞዝ ቀን እንገናኝ፣ የደሞዝ ቀን እንገናኝ ይባባላል። ልክ ሲቀበሉ በቃ ያደፋፉታል። በማግስቱ ምንም የለም። ብራቮ ለደሞዝ 29 ቀን ቀረኝ ይላሉ። አሉ በአንድ ጊዜ ጨርሰውት ማለት ነው። እንደገና 30 ቀን ይጠብቃሉ። እጃቸው ላይ ገንዘብ ይገባል። ደግሞ ሲናገሩ ሰሟቸውላችሁ የዘንድሮ ገንዘብ እኮ ምንም ረዴት የለውም ይላል። ዝም ብሎ ራዩ ላይ እርግብ ተስሎ ወፍ ተስሎ ታዲያ ሊበረክት ነው ሄደ። ብዙ ሰው እንደሱ ነው። ደግሞ ስንት ነው የምታገኘው? ምን ዋጋ አለው ይላል። የጎደለ ነገር አለ ማለት ነው። ከእግዚአብሔር ጋር እየሰራን አይደለም ማለት ነው። እያስባረክ ነው አይደለም ማለት ነው። እያመሰገንን አይደለም ማለት ነው። በጣም ከባድ ነው። የተሰጣቸውን ዝም ብለው የሚያባክኑ ሰዎች አሉ። አንደኛ ጴጥሮስ ምዕራፍ 4 ቁጥር 3 ላይ የአሕዛብን ፈቃድ ያደረጋችሁበት በመዳራት በስጋ ምኞት በስካር በዘፈን ያለ ልክ በመጠጣት ነውር ባለበት ጣዖት በማምለክ የተመላለሳችሁበት ያለፈው ዘመን ይብቃ። ያባከናችሁት ያለፈ ዘመን ይብቃ። ያለ መጠን የምትበሉበት ሲጠቀልለው የአሕዛብን ፈቃድ ያደረጋችሁበት። አሕዛብ ሕግ የላቸው፣ ስርዓት የላቸው። ያለ ቤተክርስቲያን ስርዓት፣ ያለ ካህን ምክር ዝም ብላችሁ በፈቃደ ስጋ የተመላለሳችሁበት ያ ይብቃ ይላል። ድጋሚ እንዳታበክኑት ተሰጣችሁ እድሜ። ይህ እድሜ የባከነ ስለሆነ ያስጠይቃል። የባከነ እድሜ ያስጠይቃል። በማቴዎስ ወንጌል ምዕራፍ 25 ላይ እንደተጻፈው ባለ አንዱ መክሊት ገንዘቤን ምን አለበት ለሌላ ብትሰጠው ነው። ለባለ ሁለቱ ብትሰጠው 3 ያደርገው ነበር። ለባለ አምስቱ ብትሰጠው 6 ያደርገው ነበር። ወስዶ ቀበረው። ለሌላ ብትሰጠው ገንዘቤን ለለዋጮች አደራ ልትሰጠው የተገባ ነበር እንደተባለው ማለት ነው። መጽሐፈ ኢዮብ ላይ ስታነቡ ኢዮብ ምዕራፍ 21 ቁጥር 13 ላይ እድሜያቸውንም በተድላ ይፈጽማሉ ድንገትም ወደ ሲኦል ይወርዳሉ ይላል። እግዚአብሔር ከዚህ ይሰውራል። እድሜያቸውን በተድላ ይፈጽማሉ ማለት በስጋ ተድላ ማለት ነው። በመብላት፣ በመጠጣት፣ በመግደል፣ በመዝረፍ፣ በመቀማት፣ በመሾም፣ በመሸለም ዝም ብለው ያሳልፉታል። ድንገት ያልፋል እድሜያቸው። ከዛ እነሱ ወዴት ይሄዳሉ? ወደ ሲኦል ይሄዳሉ። በጣም ከባድ እድሜ የሚያባክኑ ሰዎች ፍጻሜያቸው ይሄ ነው። ኢዮብ እንደነገረ እድሜያቸውን በተድላ ይፈጽሙታል፣ ድንገት ወደ ሲኦል ይወርዳሉ ይላል። ስለዚህ እድሜ የእግዚአብሔር ውድ ስጦታ መሆኑን ማወቅና ማክበር ያስፈልጋል። እድሜ አባካኝ መሆን አይገባም። ሁለተኛዎቹ እድሜ በቃኝ የሚሉ ናቸው። እድሜ ምን የሚሉ አልኳቸው? እድሜ በቃኝ ማለት በሌላ አባባል መኖር በቃኝ ማለት ነው አይደለም። ግን እነዚህ ተማረው አይደለም፣ ደሞዝ አንሷቸው ወይ ኑሮ ውድነቱ አማሯቸው አይደለም እድሜ በቃኝ የሚሉት። እነዚህ እድሜ በቃኝ የሚሉት ይህንን ዓለም ተመልክተው ምንም የማይረባ መሆኑን አውቀው ያኛውን ዓለም የሚናፍቁ ማለት ነው። መቼ ነው የምትወስደው? ተዘጋጅተው እየጠበቁ የቀሙትን እየመለሱ የበደሉትን እየካሱ ቅዱስ ሥጋውን ክቡር ደሙን እየተቀበሉ በቃኝ የሚሉ ውሰደኝ ከአንተ ጋር መኖር ነው የሚሻለኝ የሚሉ ትኬት ቆርጠው የተዘጋጁ መንገደኞችን ይመስሉ ማለት ነው እንጂ በየማህበራዊ ሚዲያው ታንቆ መሞት ምናምን የሚያበረታቱት አይደለም። እሱ አይደለም። ይኸውላችሁ እነዚህ ታንቀው የሚሞቱ ሰዎች ነፍስ ልክ እንደ ሥጋ የሚያበቃላት እየመሰላቸው፣ ነፍስ ግን አትሞትም። ህይወት ይቀጥላል።
ህይወት ሲቀጥል ጥያቄም አለ ማለት ነው። እንደውም የከፋ ጥያቄ ነው እዚያ ያለው ከባድ ነገሮች በሙሉ ስንሞት የሚያበቁ የሚመስላቸው ልጆች አሉ። በጭራሽ እንደሱ አለ። ከባድ ጥያቄ አለ። እነዚህኛዎቹ ጨርሰው ነው የሚደረገውን ነገር በሙሉ እያደረጉ በህግ በስርዓት እየኖሩ በቃ ይሄ ዓለም እኮ አብቅቷል፣ ከዚህ በኋላ ምን አለ በቃ ካንተ ጋር መኖር መሄድ ይሻላል የሚሉ እንደ ቅዱስ ጳውሎስ ማለት ነው። እንደ ቅዱስ ጳውሎስ የሚለምኑት በእነዚህ በሁለቱ ይጨነቃሉ ይላል ቅዱስ ጳውሎስ። ሁለቱ በጣም ያስጨንቃሉ፣ ከሁለቱ ግን ይሄኛው በጣም ይሻላል። አንድ ልቤ መሄድ ከክርስቶስ ጋር መኖር ይናፍቃል፣ አንዱ ልቤ ስለ እናንተ ደግሞ መቆየት። ለፊልጵስዩስ ክርስቲያኖች የሚነግራቸው ለፊልፒን ክርስቲያኖች ከእናንተ ጋር መኖር መቆየት ደግሞ እፈልጋለሁ፣ እናንተን በማስተማር እናንተን በማጽናናት ስለ እናንተ ስል የእናንተ ሁኔታ እያሳዘነኝ ደግሞ መኖር እፈልጋለሁ። እንደኔ ግን መሄድ ነው እፈልገው፣ ያኛውን የሚሻለው ይላል። በእነዚህ በሁለቱ እጨነቃለሁ፣ ከሁለቱ ለሰውነቴ የምመርጠው ጨነቀኝ፣ ሊሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና፣ ነገር ግን በሥጋ መኖሬ ስለ እናንተ እጅግ የሚያስፈልግ ነው። መኖር ይገባኛል፣ ደስታችሁ እንዲበዛላችሁ፣ ሃይማኖታችሁ እንዲጸናላችሁ ይህንን ወቁ። ከእናንተ ዘንድ እንድኖር አምናለሁ፣ በዚህ በሁለቱ ይጨነቃለሁ። የሚገርም እኔ እኮ መኖሬ ለሌላ ሰው ስለማስፈልግ ነው ብሎ የሚያስቡ እንጂ ካንተ ጋር መሆን ነው የሚሻለኝ። ስምዖን አረጋዊ ጌታችንን በቤተ መቅደስ የታቀፈው ታስታውሱት ከሆነ ማለት ነው 500 ዓመት የቆየው አትሞትም፣ የእስራኤልን ድህነት መዳን ታያለ ብሎ ቃል የተገባለት የትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ያለውን እየጻፈ ማለት ነው። ታሪኩ ስለሚረዝም ነው ወደዛ ማለት ድንግል በድንግልና ትጸንሳለች በድንግልና ትወልዳለች የሚለውን እየፋቀ ድንግል የሚለውን ሴት ይል ነበር። ይህን ማን ያምነኛል እያለ ከዛ መልአኩ እሱ ሴት ብሎ ሲጽፍ መልአኩ ደግሞ ድንግል ብሎ ይጽፍበት ነበር። በሶስተኛው ግን ተዋለው ይሰርስ ሳታይ አትሞትም ማለት ይሄንን ታያለ፣ ዋስትና ነው የፈለግከው ታያለ። ክርስቶስ ተወልዶ እሱ ከአልጋው ጋር እንደተዋን ተጣብቆ 500 ዓመት ኖሮ ማለት ነው እና በ40 ቀኑ እንደ አይሁድ ስርዓት መጽሐፉን መፈጸም ስለነበረ አምላካችን ስለነበረበት እመቤታችን ወደ ቤተ መቅደስ ይዛው ስትሄድ ከዮሴፍ ጋር መንፈስ ቅዱስ ይሄንን ስምዖንን አንቅቶት ወደ ቤተ መቅደስ እንዲወጣ አደረገ በ500 ዓመቱ። ከዛ በኋላ በቤተ መቅደሱ እመቤታችንን ከተወዳጁ ልጇ ጋር አገኛት ይላል። እንደ ሙሴ ሕግ የመንጻታቸው ወራት በተፈጸመ ጊዜ በጌታ ሕግ የእናቱን ማኅፀን የሚከፍት ወንድ ሁሉ ለጌታ የተቀደሰ ይባላል ተብሎ እንደተጻፈ በጌታ ፊት ሊያቆሙት በጌታም ሕግ 2 ዋልያ 2 ርግብ ወይም ጫጩቶችን እንደተባለ መስዋዕት ሊያቀርቡ ወደ ኢየሩሳሌም ወሰዱት። እነሆ በኢየሩሳሌም ስምዖን የሚባል ሰው ነበረ። ይህም ሰው የእስራኤልን መጽናናት ይጠባበቅ ነበረ። ጻድቅና ትጉ ነበር፣ መንፈስ ቅዱስ በእርሱ ላይ ነበረ። በጌታም የተቀባውን ሳያይ ሞትን እንደማይቀምስ መንፈስ ቅዱስ ነግሮት ነበር። በመንፈስም ወደ መቅደስ ወጣ። ወላጆቹ እንደ ሕጉ ልማድ ያደርጉ ዘንድ ሕፃኑን ኢየሱስን ባስገቡት ጊዜ እሱ ደግሞ ተቀብሎ አቀፈው ይላል። እንዴት አይነት እድለኛ ነው! እንዳሁኑ ካህናት ማለት ነው ልጆቻችሁ እንደሚቀበሉት ለክርስትናም ታመውም ይዛችሁ ስትመጡ ተቀብለው እንደሚያጠምቋቸው መስዋዕት እንደሚያሳርጉላቸው ያኔ የኦሪቱ ሊቀ ካህን እንደሚያደርገው ተቀብሎ አቀፈው ይላል። ስንት ዓመት ነው የጠበቀው? 500 ዓመት ተቀጣጥረዋል። እሱ ያውቀዋል። ተቀብሎ ካቀፈው በኋላ እግዚአብሔርን እየባረከ እንዲህ አለ ይላል ሽማግሌው፣ ጌታ ሆይ አሁን እንደ ቃልህ ባሪያህን በሰላም ታሰናብተዋል። እኔ የገረመኝ አሁን ስምዖን ልክ ጌታን ታቅፎ 500 ዓመት ሽማግሌ በሰላም ታሰናብተኛለህ ቢል ምን ያደርግለታል? ከዚህ በኋላ የአልጋ ቁራኛ ሆኖ ከአልጋው ጋር ተጣብቆ እንል ነበር። ግን ክርስቶስን እንዳቀፈው ሰውነቱ ተመለሰ ይላል። ያን የተጠራጠርኩትን ቃል አመን፣ በቀጠሮ ቀን አስዳሰስከኝ፣ አስጨበጥከኝ፣ ከዚህ በኋላ ምን እፈልጋለሁ? ውሰደኝ። እነዚህ እድሜ በቃኝ የሚሉ ሰዎች አሉ። እነዚህ ያስቀናሉ በጣም። እኛ ጋር እንኳን የሚሞክር አይመስለኝም። ሶስተኛዎቹ ለእድሜ ግድ የለሾች ናቸው። ለእድሜ ግድ የለሾች። ግድ የለሾች የምላችሁ እኛ እንደምናውቀው ግድ የለሽነት አይደለም። ኬሬራሽ የምንለው ማለት ነው። ለምንም ነገር የማይሞቀው እንደሱ አይደለም። መልካም የሆነ ግድ የለሽነት ነው። ምን ማለት ነው? እድሜያቸውን አያሰሩ። ስንት ዓመት ነው የኖርኩት? አሁን ስንት ዓመቴ ነው አይሉ። የእኛም ካህናት አንዳንዶቹ እንደዚህ ናቸው።
ኢንተርቪው ስታደርጓቸው የሚደነግጡ አሉ። ስንት ዓመቶት ነው? መቼ ነው የተወለዱት? እንትኑ ነው የሚያስታውሱት። ኩነቱ ጣሊያን እንደዚህ ሲገባ ሲወጣ ምናምን ይላሉ እንጂ እድሜያቸውን በጭራሽ ካልኩሌት አያደርጉት። 40 ዓመት ሆነ 50 ዓመት ስራቸው ብቻ ነው የሚሰሩ። ድሮ ይባል ነበረ የመንግስት ሰራተኛ ሆኖ አንዳንድ ሰው ፔሮል ላይ የተፈረመ ደሞዝ በሚወሰድበት ጊዜ አሁን በስልክ ይመስለኛል ሁሉም ጋር እና እየተፈረመ በግድ ደሞዝ ተጠርቶ የሚወስድ ሰራተኛ ነበር ይባል። በግድ ይረሳዋል ደሞዝ፣ ስራውን ብቻ ነው የሚሰራው። እንዴ ዛሬ ደሞዝ ቀን ነው እንዴ የሚል ማለት ነው። አሁን ከባድ ዋዳ አከራዮቻችንን ያስታውሱናል። ሌላው ቢቀር እንኳን አንኳኩተው አሁን በጣም ደሞዙ መርሳት አይቻልም። ግን ስራ ብቻ እየሰራ ደሞዙን መርሳት ምን ያህል ብቃት ነው? ስራውን ሰርቶ ሲሄድ ኧረ ደሞዝ ወጥቷል እየተባለ ማለት ነው። ልክ እንደዚህ ናቸው እነዚህ የመጡበትን ዓላማ ብቻ ነው የሚፈጽሙት። መስገድ፣ መውደቅ፣ መጾም፣ መጸለይ፣ ማልቀስ። የቀራቸውን ካልኩሌት አያደርጉ። ስንት ዓመቴ ነው ያሉ ያው ለእድሜያቸው አይጨነቁም ማለት ምን ማለት ነው? ብዙዎቹ እንደሚያደርጉት አያደርጉም። መስታወት ጋር ይቀርቡና ነጭ ፀጉር ካለ ይሄ ነገር ከባድ ነው ይሉና ጥቁር ነገር ገዝተው ድራሹን ያጠፉታል ማለት ነው። አሁን ነው እንዴ አሁን ጥሩ ነው መጨነቅ ማለት ይሄ። ሰውነታቸው ትንሽ ሸብሸብ ካለ የሆነ ሀገር ሄደው በመድኃኒት ምናምን ትንሽ ወጠር አሁን እንደዚህ ነው። አለባበሳቸውም ላይ እንደዚሁ ያስተካክላል። ምናምን ዓመት ናቸው። አለባበሳቸው ግን የ13 ዓመት ያሉት ጫማቸውንም ልብሳቸው። መጨነቅ ማለት እሱ ሰው እንዳያይባቸው ማርጀታቸው አካላቸውን አንዳንዶቹ በጣም በጥልቀት ሲሄዱ እግዚአብሔር ለሕፃኑ የሰጠውን በጀት ሁሉ እስከ መከልከል ይደርሳሉ። ለውበታቸው ሲሉ ማለት ነው። እግዚአብሔር ለሕፃኑ በጡታቸው አማካኝነት የሰጠውን በጀት ይከለክሉታል። አላጥባብ የለም ቃል በቃል ለምን ሰውነት ይወዳል። በጣም ይገርም በሽታ ነው ግን የሚሆነው። የማያጠቡ እናቶች ሕፃኑ ካልጠባው በሽታ ነው። አሁን ካንሰር ምናምን የምንለው ሙሉ ማለት ነው። ለሕፃኑ የተሰጠውን ለሕፃኑ መስጠት ነው ስነ ስርዓቱ። የሰውነት ፈጣሪ እግዚአብሔር ነው፣ በእሱ አይደለም። ደግሞ ብዙዎቹ ካገቡ በኋላ ነው። ከባድ ነው በጣም። እድሜያቸውን አያሰሉም። የሚገርሙ ናቸው። ስራቸው ላይ ብቻ ነው የሚያተኩሩት ይላሉ ኢትዮጵያውያን። በቃ አንቺ ካገባሽ በኋላ ደግሞ ምንድን ነው ይላል ይላሉ። ራሳችሁን ጣሉ ማለት አይደለም፣ ግን በቃ የሚመርጥሽን የሚወድሽን የልብሽን ሰው አግኝተሻል። ምንም ሁኚ ምን እሱ ከአንቺ ጋር ነው። ሌላ ሰው የፈለገውን ነገር ላይ ይችላል። በጣም የሚገርም ነው። እነዚህ ለእድሜ ግድ የለሽ የምንላቸው የትም ቢኖሩ ግድ የላቸውም። ምንም ቢበሉ ግድ የላቸውም። ምንም ቢለብሱ ግድ የላቸውም። ሁሉንም ከእግዚአብሔር ጋር ነው የሚያገናኙት። ለበጎ ነው ብለው ነው የሚያሳልፉት። እድሜያቸውን አያሰሉም። እድሜያቸውን እያሰሉ አይቆዝሙም። ሮሜ ምዕራፍ 14 ቁጥር 8 ላይ በሕይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞትም ለጌታ እንሞታለን። እንግዲህ በሕይወት ሆነን ብንኖር ወይም ብንሞት የማንን አለ? የእግዚአብሔር። ብንኖርም ብንሞትም የእግዚአብሔር። መኖርም አያስጨንቃቸውም፣ መሞትም አያስጨንቃቸውም ማለት ለእድሜ ግድ የለሽ የሆኑ ሰዎች። አራተኛዎቹና የመጨረሻዎቹ እድሜ ለማኞች ናቸው። እድሜ ለማኞች፣ እድሜ በቃኝ የማይሉ እነዚህ ስግብግብ ሆነው አይደለም። እናንተ የምታውቁት በቃኝ አለማለት አይደለም። እነዚህ እድሜ ይለምናሉ፣ በየዓመቱ እድሜ ይለምናሉ። ምን አይነት ሰዎች ናቸው እነዚህ እድሜ የሚለምኑ? ግድ የለህም ፈጣሪ ከሰው ስህተት ከብረት ዝገት አይጠፋም። ሰው ሆኖ የማይሳሳት የማይበድል የለም። እንጨት ሆኖ የማይጤስም የለም ከደብረ ሊባኖስ እንጨት በስተቀር። ደብረ ሊባኖስ እርጥብ ሆኖ የሚነዱት ተግባር ቤት ማለት ነው። ስለዚህ ፈጣሪያችን ነው በደለኞች ነን፣ ኃጢአተኞች ነን፣ እባክህ እድሜ ለንስሐ ጨምርልን። ራሳቸውን ዝቅ እያደረጉ ማለት ንስሐ የምንገባበት ቅዱስ ሥጋውን ክቡር ደምን የምንቀበልበት እንደው እየቆረቡ እንኳን እድሜ እንዲሰጣቸው ይለምናሉ። በመቆረባቸው እንኳን ንጹህ ነኝ ብለው አይመጻደቁ። አንድ ካህን ብለዋል ይባላል። ትልቅ ካህን ናቸው። ሁልጊዜ ጸሎታቸውን ሲጨርሱ ለሥጋው ደግሞ አብቃኝ ይላሉ። ምንድን ናቸው አልኳቸው? ካህን ናቸው። ካህን ደግሞ በቀደሰ ቁጥር ምን ያደርጋል? ቅዱስ ሥጋውን ክቡር ደሙን ይቀበላል። እና ካህኑ እንዴት ነው ለንስሐ ለቁርባን አብቃኝ የሚሉት? ለምንድን ከዛ ጠየቃቸው። ይወጣል እንዴ ሁልጊዜ ሲቀድሱ ይቆርባሉ አይደል? እኛ ብንል እሺ እንዴት እርሶ እንደዚህ ይላሉ? አይ እኔ ያልኩት የሥራውን አይደለም የእውነቱን ነው። ያ ግዴታ ስለሆነ ነው። አንዳንድ ሰው እንደዚህ ነው፣ ግዴታ ስለሆነበት የሚያሟላል።
በስነ ስርዓቱ ደግሞ እንደ ክህነቱ በአግባቡ ቀኖና ተቀብሎ ከንስሐ አባቱ ጋር ተነጋግሮ እንደ አገልግሎት ሳይሆን አንዳንዴ እኛም ጋር እንዲህ አይነት ነገሮች ይጎላሉ። ቁጭ ብለን የምንማርበት፣ ቁጭ ብለን የምንዘምርበት፣ ቁጭ ብለን ከካህን ምክር የምንቀበልበት በአገልግሎት በአካና ሆነ ውስጣችንን ማንፈትሽ ሰዎች አሉ። ስለዚህ ሁልጊዜ እድሜ ይለምናሉ። በደለኛ ነን፣ ኃጢአተኛ ነን እያሉ አውቀውት ተረድተውት ገብቷቸው እድሜ ለምን እንደሚጨምር ማለት ነው። ተርፎ ከሚቀረው እድሜ አትንፈገግ ይላል። አንተ ምንም አታረግበትም። እድሜ ቢተርፍ ለአንተ ጥቅም የለውም። አንተ የዘመን ባለቤት ነህ፣ የዘመን ፈጣሪ ነህ። የኔን እድሜ ወስዳ ሌላ አትሰጠው። ስለዚህ ተርፎ ከሚቀር ከሚባክነው እድሜ አትንፈገግ ይላል። እዚህ የደረስነውም እግዚአብሔር እድሜ አበድሮን ነው ይላል። ስለዚህ ሁሌ ልመናቸው እድሜ ለንስሐ ስጠን፣ የቀማነውን የምንመልስበት፣ የበደልነውን የምንክስበት፣ ንስሐ የምንገባበት፣ ቅዱስ ሥጋህን ክቡር ደምን የምንቀበልበት፣ ከአንተ ጋር የምንኖርበት እድሜ ጨምርልን ብለው ይለምናሉ። እድሜ ለማኞች ከነዚህ ከአራቱ የትኞቹ ነን? የመጀመሪያው ምን አይነት ሰዎች ናቸው ብያቸዋል? እድሜ አባካኞች። ሁለተኛዎቹ እድሜ አባካኝ ካልን በኋላ ሁለተኛዎቹ እድሜ በቃኝ የሚሉ እድሜ በቃኝ ባይ። ሶስተኛዎቹ ለእድሜ ግድ የለሾች። አራተኛዎቹ እድሜ ለማኞች፣ እድሜ ለንስሐ ስጠን የሚሉ። የመጨረሻ አንድ ጥቅስ ጠቅሼ ትምህርቴን ላጠቃልል። መጽሐፈ መክብብ ምዕራፍ 6 ቁጥር 3 ላይ እንደዚህ የሚል ቃል አለ። ሰው 100 ልጆች ቢወልድ ይላል። ይሰማችኋል አይደል? ስንት ልጆች ቢወልድ? አሁን አንድ ሰው 100 ልጅ ሊወልድ አይችልም። ምናልባት በሌላ መንገድ ካለወሰ ምን ለማለት ነው? ጠቢቡ ፍጹም የልቡ መሻት ወይ ፍላጎቱ ልጅ መውለድ የሚፈልግበትን ደረጃ እንደፈለገ ምኞቱ ቢሳካለት ማለት ነው። ሰው 100 ልጅ ቢወልድ እጅግ ዘመንን በሕይወት ቢኖር እድሜው እጅግ ዓመት ቢሆን ነፍሱ ግን መልካምን ባትጠግብ መቃብር ባያገኝ እኔ ስለ እርሱ ከእርሱ ይልቅ ጭንጋፍ ይሻላል አልኩኝ። ምን ማለቱ ነው? ዘመኑ የተሳካ ቢሆን በልጅ በሀብት ቢደረግ ነፍሱ ግን ማረፊያ ብታጣ፣ መቃብር ብታጣ ማለት ማረፊያ ገነት መንግሥተ ሰማያት የማትገባ ከሆነ ሰውነቱ ቢወፍር ፊቱ ቢቀላ በዘመን በሀብት ቢከበር እንደፈለገ ቢገዛ ቢነዳ የቱን ያህል ሕይወት ቢኖረው የሚያስደስት ሕይወት ነፍሱ ግን ከቀጨጨች፣ ነፍሱ ከኮሰመነች፣ ነፍሱ ለሲኦል የምትዳረግ ከሆነ ምን ጥቅም አለው? እንዲህ አይነት ሰው ሳይወለድ ጭንጋፍ ሆኖ ቢቀር ይሻል ነበር። ያው ለመከራ ከሆነ የሚኖረው ምን ያደርጋል? ስለዚህ እድሜያችንን ከዚህ አንጻር እንድናሰላው አደራ ለማለት ነው። እናንተ እጅግ በጣም እድለኞች ናችሁ። በእንዲህ አይነት ሁኔታ ተጠብቃችሁ እንክብካቤ የተደረገላችሁ እንደዛች በለስ ማለት ነው እድሜ እየተለመነላችሁ እንደዛች በለስ ድንጋዩ ሌላውን ጠጠሩ አረሙን እየነቃቀሉ እየኮተኮቱ የሚያሳድጓችሁ የንስሐ አባቶች አሏችሁ። በተሰጣችሁ ጊዜ እንድትጠቀሙበት እግዚአብሔር ሁላችንን ይርዳል። ሰምቶ ከመጥፋት ያድነን። ይቆየን።